السلام عليكم ورحمة الله وبركاته ودي ቻናላችን ተከታታዮች በዚህ ቻናል የነብያችን ሰለላሁ ዐለይሂ ወሰለም ተወዳጅ ሷሃቦች እነማን ናቸው የሚለውን የምናይበት ቻናል ነው። ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። በተጨማሪም ላይክ፣ ሼር፣ ኮሜንት በማድረግ የቻናሉ ቤተሰብ እንዲሆኑ በትህትና እንጠይቃለን። ነብዩ ለፋጢማ ረዲየላሁ ዐንሃ ልዩ ፍቅር ነበራቸው። አንድ ወቅት ማንም ቢሆን ፋጢማን ያስደሰተ አላህን እንዳስደሰተ ነው። እርሷን ያስቆጣ አላህን እንዳስቆጣ ነው። ፋጢማ አካሌ ናትና እርሷን የሚያስደስት ሁሉ ያስደስተኛል፣ የሚያስቆጣ ሁሉ ያስቆጣኛል ሲሉ ተናግረዋል። በተጨማሪም በዓለማችን ላይ 4 ምርጥ ሴቶች አሉ። እነርሱም ድንግሏ መርየም፣ የፍርዓውን ሚስት አስያ፣ የምእመናን እናት ኸዲጃና የሙሐመድ ልጅ ፋጢማ ናቸው በማለት የፋጢማን ደረጃ ገልጸዋል። ይህ ንግግር ፋጢማ በእናቷ በኸዲጃ ብቻ በተያዘው የአባቷ ክብር ልብ ውስጥ የፍቅርና የአድናቆት ስፍራን እንዳገኘች ያመለክተናል። ፋጢማ ረዲየላሁ ዐንሃ አዘህራ ወይንም አንጸባራቂዋ የተሰኘ መጠሪያ አላት። ይህ መጠሪያ የተሰጣት ብርሃን ወይንም ኑር ፈንጣቂ በሆነው ፊቷ ምክንያት ነው። በተጨማሪም ከብጽዕት ባህሪዋ የተነሳ አልበቱል በመባል ትጠራለች። ጊዜዋን የምታሳልፈው አልባሌ ነገር በመስራት ሳይሆን ሶላት በመስገድ፣ ቁርአን በመቅራት፣ ሌሎች ኢባዶችን በትጋት በመፈጸም ነበር። ፋጢማ ረዲየላሁ ዐንሃ የአላህ መልእክተኛ ከሆኑት ከአባቷ ጋር ቁርጥ ያለ መመሳሰል ነበራት። የነብዩ ሚስት አይሻ በአንድ ወቅት ስለ ፋጢማ እንዲህ ስትል ተናግራለች። በንግግሯ ከሰዎች ጋር ሐሳብን ስትለዋወጥና በሁኔታ የአላህን መልእክተኛ የሚመሳሰል እንደ ፋጢማ ያለ አንድም ሰው አላየሁም። ወደ ነብዩ ስትሄድ በአክብሮት ከመቀመጫቸው ተነስተው በመሳም እርሳቸው ወደ ነበሩበት ቦታ እንድትቀመጥ ይጋብዟታል። እርሷም በበኩሏ ነብዩ ወደ እርሷ በሚመጡበት ጊዜ እንዲሁ ታደርጋለች። ከተቀመጠችበት ተነስታም የእንኳን ደህና መጡ የአክብሮት ሰላምታ በማቅረብ ትስማቸዋለች። የፋጢማ መልካም ባህሪና ደግ ንግግር ከሚወደደው ስብዕናዋ የሚጠቀሱ ናቸው። በተለይ ለድሆችና ለተቸገሩ ሰዎች የነበራት ሐዘኔታ ታላቅ አክብሮት አስገኝቶላታል። ምንም እንኳን እርሷ ብትቸገርም ያላትን ሁሉ ለችግረኞች መስጠት ትወዳለች። ብልጭልጭ ጌጣጌጥና ለቅንጦት ደንታ አልነበራትም። ቀላል በሆነ መንገድ ኑሮዋን መርታለች። ልብ የሚነካ የአነጋገር ለዛን ከአባቷ በመውረሷ በምትናገርበት ጊዜ አድማጮቿ ዘውትር እንባ ይቀድማቸዋል። በንግግሯ የሰዎችን ስሜት የመንካት እንዲያለቅሱ የማድረግና ፈጣሪ የሰጣቸውን ገደብ የለሽ ጸጋ እንዲሁም ርህራሄውን አስታውሰው ልባቸው በምስጋና እንዲሞላ የማድረግ ችሎታ አላት። ፋጢማ ረዲየላሁ ዐንሃ ነብዩ ወደ መዲና ከተሰደዱ ከጥቂት ሳምንታት በኋላ ተከትላቸው ወደዚያው የሄደችውም ነብዩ ቀሪ ቤተሰቦቻቸውን ከመካ እንዲያመጣ ከላኩት ከዘይድ ኢብኑ ሐሪስ ጋር ነበር። ከእነርሱ ጋር ወደ መዲና ከተጓዙ ሰዎች ከፋጢማ ሌላ ኡሙ ኩልሱም፣ ሰውዳን፣ የነብዩ ሚስት የዘይድ ሚስት በረካ፣ ልጇ ኡሳማ እንዲሁም የአቡበክር ልጅ አብደላህ፣ አይሻና አስማ ይገኙበታል። ፋጢማ በመዲና ውስጥ ከመስጂዱ ጋር ተያይዞ እንደ ነገሩ በተሰራው የአባቷ ቤት መኖር ጀመረች። በሁለተኛው ዓመተ ሂጅራም የተለያዩ የጋብቻ ጥያቄዎች ቢቀርቡላትም ከጥያቄዎቹ ሁለቱን ውድቅ አድርጋ የአልይን ተቀበለች። በእርሷና በአልይ መካከል የነበረው የጋብቻ ትስስር ሊመሰረት የቻለው እንዲህ ነበር። አልይ ሲፈራ ሲቸር የፋጢማን እጅ በጋብቻ እንዲሰጡት ለመጠየቅ ወደ ነብዩ ዘንድ ሄደ። በዚያም ለእርሳቸው በነበረው ገደብ የለሽ አክብሮት ምክንያት አንዳች ነገር መናገር ተስኖት ምላሱ ተሳሰረ። መሬቱን እያየ በዝምታ ተዋጠ። ነብዩም ፍርሃት እንዳሸበበው በመገንዘብ ለምን መጣህ? አንዳች ነገር ትከጅላለህን? በማለት ፍርሃቱን ለመግፈፍ ሞከሩ። ይህ ቢሆንም ቅሉ አልይ ግን ምንም መተንፈስ አልቻለም። ስለሆነም ሐሳቡን የተገነዘቡት ልብ አዋቂው ነብይ ሁኔታውን ቀለል ለማድረግ ምናልባት ፋጢማን በጋብቻ ለመጠየቅ ይሆን የመጣኸው በማለት ጉዳዩን ግልጽ አደረጉለት። አልይም አዎ ሲል መለሰ። በአንድ ዘገባ መሰረት ነብዩ የአልይን ጥያቄ እንዳወቁት ምላሻቸው
መርሃበን ወአህለን ቤተሰባችን ለመሆን እንኳን ደህና መጣ የሚል እንደነበር ይገልጻል። በዚህም ምላሻቸው አልይና ከደጃፉ ይጠብቁት የነበሩት የመዲና ነዋሪዎች ወይንም አጃቢዎቹ ነብዩ በጋብቻ ጥያቄ እንደተስማሙ ተገነዘቡ። በሌላ ዘገባ መሰረትም ነብዩ በአልይ ጥያቄ ተስማምተው ለመህር ወይንም ለጥሎሽ የሚከፈል አንዳች ነገር እንዳለው ጠየቁት። እርሱም እንደሌለው በሚመልስበት ጊዜ ጋሻ እንዳለውና እርሱን ሽጦ መክፈል እንደሚችል አስታወሱት። አልይም ጋሻውን ለኡስማን በ400 ዲርሃም ሽጦ የመህር ዋጋ ለመክፈል ወደ ነብዩ ሲጣደፍ ኡስማን ገዝቼ የነበረውን ጋሻ ፋጢማን በማግባትህ ምክንያት ለጋብቻ ስጦታ መልሼልሃለሁ በማለት ገልጸውለታል። አልይና ፋጢማ በሁለተኛው ዓመተ ሂጅራ የጋብቻ ስነ ስርዓታቸው ሲፈጸም እርሱ የ21 ዓመት ወጣት ሲሆን እርሷ የ19 ዓመት ኮረዳ ነበረች። የጋብቻው ስነ ስርዓት የተከናወነው በነብዩ አማካኝነት ሲሆን በሰርጉ ቀን እንግዶች የተምርና የሃይስ ወይንም ተምር በቅቤ ተለውሶ ግብዣ ተደርጎላቸዋል። አንድ የአንሷር ባላባት የበግ ስጦታ ሲያቀርብ ሌሎቹ እህል አበረከቱ። ጋብቻው የመዲና ሰዎች ያስፈነደቀ ነበር። ነብዩ ለሁለቱ ተጋቢዎች የተለያዩ የቤት ቁሳቁሶችን እንዳበረከቱላቸው ይነገራል። ፋጢማም ከባለቤቷ ጋር ለመኖር ተወዳጁን የአባቷን ቤት ለቃ ወጣች። ነብዩም የእርሷ ጉዳይ በጣም ስላስጨነቃቸው በረካ አብራት ሄዳ እንድታላምዳት አደረጉ። በተጨማሪም እንዲህ በማለት ለሁለቱ ተጋቢዎች ዱዓ አደረጉላቸው። ጌታዬ ሆይ ቤታቸውንና ዝርያቸውን ባርክላቸው። በኮሳሳዋ የአልይ መኖሪያ ቤት ውስጥ ለአልጋ ምንጣፍ ከሚሆን የበግ ቆዳ በቀር አንዳችም አልነበረም። ጋብቻው በተፈጸመ ማግስት ገና በጠዋቱ ነብዩ ወደ አልይ ቤት በመሄድ በሩን ቆረቆሩ። በረካም ጥሪውን ሰምታ ወደ ውጭ ዘለቀች። ከበር ላይ የነበሩት ነብዩ ኡሙ አይመን ወንድሜን ጥሪልኝ ሲሉ ጠየቋት። እርሷም በሁኔታው ተገርማ ወንድሞን ልጆን ያገባ አማች ማለት ሆኖ ስትል የማረጋገጫ ጥያቄ ጠየቀቻቸው። ነብዩም አልይ ወንድሜ ብለው የጠሩት ከሂጅራ በኋላ ሙስሊም ሁሉ በወንድማማችነት ሲቆራኝ ከአልይ ጋር በወንድማማችነት ተሳስረው ስለነበረ ነው። ነብዩ ቀደም ሲል የተናገሩት ንግግር ድምጻቸውን ከፍ አድርገው እንደገና ደገሙት። አሊም ድምጻቸውን እንደሰማ ወደ ውጭ ወጣ። ነብዩም የአላህ ህዝነት እንዲሰፍንበት ዱዓ ካደረጉለት በኋላ ስለ ፋጢማ ሁኔታ ጠየቁት። እርሷም በአክብሮትና በፍርሃት ተሸብባ ወደ እርሳቸው መጣች። በእውነቱ ከቤተሰቤ ሁሉ ለኔ ውድ የሆነውን አጋባሁሽ በማለት ጋብቻው መልካም መሆኑን አረጋገጡላት። በእርግጥ ፋጢማ ለእርሷ እንግዳ ከሆነ ሰው ጋር አልተጋባችም። አሊ ረዲየላሁ ዐንሁ በአንድ ቤት ውስጥ አብሯት ያደገ፣ በልጅነቱ ኢስላምን የተቀበለ፣ በጀግንነቱና በብልህነቱ የታወቀ እንዲሁም ነብዩ በአዱንያም በአኺራም ወንድሜ ብለው የጠሩት ሰው ነው።